ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ባዩ ነኝ። እንግዲህ በዛሬ ቪዲዮ እንዴት የስልካችንን ስቶሬጅ ወይም ደግሞ ስፔስ ማየት እንችላለን የሚለውን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ያው እንደምታዩት ስልካችን ላይ መጀመሪያ የምንገባው ሴቲንግ ውስጥ ነው። ያው እንደምታውቁት ሴቲንግ ሲስተም አፕ ነው። ስለዚህ የትኛውም ስልክ ውስጥ ሴቲንግ አይታጣም። ሰርች ባራችን ላይ እንገባና ሴቲንግ እንላለን ማለት ነው። ሴቲንግ ኦኬ፣ ሴቲንግ እንላለን። እንደምታዩት የሴቲንግን ሲምቦል አምጥቶልኛል። የሴቲንግ ሲምቦል ይህ ነው ማለት ነው። ሴቲንግ ሲምቦሏን ማወቅ አለብን ማለት ነው። ውስጡ እንገባለን ማለት ነው። ስለዚህ ምን እናደርጋለን? ተች እናደርገዋለን። ስነካው ያመጣልናል። አሁን እኔ ማሳያችሁ የሳምሰንግ M30 ስቶሬጅን የምናይበት ነው። የተለያዩ ስልኮች ላይ ሜቢ የምናይበት እንትን ሊለያይ ይችላል። እኔ ግን የነዛንም የሌሎችንም ስልኮች ስቶሬጅ ላሳያችሁ ሞክራለሁ እንዴት ማየት እንደምትችሉ። ያውኑን ግን እስቲ M30 እንየው። ያው ዲቫይስ ኬር የሚል ወይም ደግሞ ስቶሬጅ የሚል ንባብ እንፈልጋለን። ሴቲንጉ እንግሊዘኛ ቋንቋ ላይ ነው ያለው። ምን እናደርጋለን? ቀጥታ ዲቫይስ ኬር የምትለዋን እንደምታዩት ማለት ነው። ዲቫይስ ኬር ትላለች እዚች ጋር፣ እዛ ውስጥ እንገባለን ማለት ነው። ዲቫይስ ኬር ውስጥ መግባታችንን ማስታወስ አለብን ማለት ነው። ዲቫይስ ኬር የሚለው ውስጥ እንገባና ዲቫይስ ኬር የሚለውን እዚች ጋር እንዳሳያችሁ ያውና ማለት ነው። እቺኛዋ ዲቫይስ ኬር ውስጥ እንገባለን። ከዛ ከገባን በኋላ እንደምታዩት ያመጣልናል ማለት ነው። እዚህ ጋር እንደምታዩት መጀመሪያ ላይ ያስቀመጠልን ባትሪ ነው። ስለ ባትሪ ኢንፎርሜሽን ይሰጠናል። ባትሪያችን 41% ላይ መኖሩና እዚህ ጋር እንደምታዩት 41 ላይ መሆኑን እዚች ጋር ያስቀምጥልናል። ከረንትሊ ባትሪው ስንት ላይ እንደሆነ እዚህ ጋር ያስቀምጥልናል ማለት ነው። የባትሪ ኢንፎርሜሽን እኛ ግን አሁን የፈለግነው የስቶሬጅ ኢንፎርሜሽን ነው። የስቶሬጅ ኢንፎርሜሽን እንደምታዩት እዚህ ጋር ያስቀምጥልናል ስቶሬጁን። ስቶሬጅ የሚለውን እዚች ጋር ይሄውና 64 ጊጋባይት ነው ቶታሉ እና የተጠቀምነው 61.1 ጊጋባይት መጠቀማችንን ያሳየናል። የቀረን ደግሞ ይሄንን መሆኑን እዚህ ጋር ይገልጽልናል ማለት ነው። ሌላው ስፔሱ ነው፣ ሚሞሪ ወይም ራሙ ማለት ነው። ራሙ ጋር ስንሄድ እዚች ጋር ሚሞሪ ይላል እዚህ ጋር አስቀምጦት። ከዛ ውስጥ A4 ነው። ይሄ ማለት 64 በ4 ነው። ይሄ M30 ማለት ነው። እንደምታውቁት ሱቅ ቤት ሄዳችሁ ስትገዙ ስልኮች 64 በ4 ብላችሁ ትገዛላችሁ። እንደዚህ አይነቱ ነው ማለት ነው። ይሄ ራሙ 4 ነው። ራሙ 4 ነው። ከዛ ውስጥ 2.9 ተጠቅመናል። አጌን ደግሞ የቀረን እንዲህ አይነት 663 ሜጋባይት አቬሌብል መሆኑ ነው ማለት ነው። ስለዚህ የM30 ስማርትፎን ስቶሬጅ እንዴት እንደምናይ በዚህ አይነት መልኩ አሳይቻችኋለሁ። ቪዲዮውን እስከ መጨረሻ ስላያችሁት አመሰግናለሁ። ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ ጥያቄዎቻችሁን ኮሜንት ላይ ጻፉልኝ። ቀጣይ በሌላ ጠቃሚ ቪዲዮ እንገናኛለን። እስከዚያው ቻው።